ሚተወኝ አይነት አይደለም ልጁ አይተወኝም እኔ እኮ እሷ እኮ እንትን ልንገራችሁ ሁለተኛው ጊዜ እሷ ሆስፒታል ስትሆን መጡ እሷ ሆስፒታል ስለምትገባ መተሽ ልጆቹን መያዝ አለብሽ ልጆቹን እዚህ አምጣው ናቲ ምን ሆነሻል ይለኛል እኔ ከዚህ ሰውዬ ጋር አላድርም ናቲ እኔ አለ ምን ሆነሽ አንቺ የዛለት ይው ወይ ሌላ የለሽም ብሎ የሆነ ነገር ሳይጥ በፍጹም ራሴን እስከምስት ከራሴ ጋር እስከምነጋገር እናት ነኝ እኔ ጓደኛ አይደለሁኝም አምጪ ወልድኳት ልጅ ናት ምን ሆኖ ነው ግን እንደዛ የሆነው ምን ሆኖ ነው እንደዛ የሆነብኝ እኔ ላይ ምን አልዘነጥኩኝ አለባበስኩት ራቁቴን አይደለው ወጥ ነው የምሰራላቸው እንግዲህ እዚህ ልትቀመጥ ነበር ቆይ ጉዱን ልንገራችሁ እዚህ ልትቀመጥ ነበር ጉዱን ልንገራ የሆነ ነገርማ ሳትጠረጥር አልቀረችም እሷ ራሷ እዚህ ልትቀመጥ ነው አይነት ወጥ ሰርቼ ያስገባሁኝ ነው በጧቱ ነው ተነስታ ሄደችው በጧቱ ተነስታ ሄደች ምግቡን ቋጥሪልኝ ሄዳለች ምን ነው ላታለው ጉዳይ አለ ወይ ድሌ ናቲ ተናግሮት ይሆን ናቲ ተናግሮ ይሆን እኔን ነገር ምን ይባላል እኔ እናት ነኝ ጓደኛ አይደለም የኔ ቤት ነው ገና ብዙም አንተዋወቅም ለሁለተኛ ወይ ለሶስተኛ ጊዜ ነው የተያየ ነው እነሱን አልጋ ላይ አስተኛለሁ እኔ ሶፋ ላይ ተኛለሁ እንጂ እኔ ምን አውቃለሁ እንዴ ይሄንን ሁላ ወጥ ሰርቼ እዚህ ከርማለሁ ብለሽ ነበረ ምግቡ እኮ ተደፍሬያለሁ እኮ ምንድነው የምታወሩት አንድ ሰው ሲዝረከረክ ከማየት ውጪ ሌላ ምንድነው የምታወሩት አስባችሁታል በልጃችሁ ባል ነፍሰ ጡር አስባችሁታል ነፍሰ ጡር ተኝታ እርጉዝ ሴት እኔ ምን እንደምል አላውቅም በቃ አንዳንድ ጊዜ ግራ ይገባኛል ምን አይነት ጊዜ ነው የደረስነው በቃ አንዳንዴ ሳስበው በጣም ነው የሚገርመኝ እኔ ሰይጣን ሲባል ነው በስም የማውቀው እንጂ ሰይጣን እንደዚሁ አይቼውም አላውቅም ነገር ግን ሰው ልጅ ይሄን ያክል ክፋት የሚያስብ ሰው ልጅ ይሄን ያክል ርቀት በክፋት የሚጓዝ ከሆነ ትክክለኛው ሰይጣን አሁን እያየሁት ነው ያለሁት ማለት ነው በጣም የሚገርም እኮ ነው ሰው ልጅ እንዴት ነው የሰውን ሰላም ለማፍረስ የሰውን ትዳር ለማፍረስ የማይገባበት ጉድጓድ የማይፈነቅለው ድንጋይ የለም ምንድነው የምትጠቀሙት የሰውን ትዳር አፍርሳችሁ ልጆች ከአባታቸው ከእናታቸው ውጭ ለማስቀረት ሰላምን እንዳያገኙ ትዳራቸው ውስጥ ገብታችሁ ሁከት ለምትፈጥሩ ሰዎች ምንድነው ጥቅማችሁ ምንድነው የምታደርጉት አይገባኝም የሰውን ትዳር ለማፍረስ ይህን ያክል ጉዞ መጓዝ አለባችሁ እኔ በጣም የገረመኝ አሁን በቃ አንድ ትልቅ ሰይጣን አለ በቃ ትልቅ ሰይጣን አለ በትዳር መሃል ገብቶ ትዳርን የሚያፈርስ አንድ ትልቅ ሰይጣን አለ በወንድም የሚገባ ትልቅ ሰይጣን አለ በእህት የሚገባ ትልቅ ሰይጣን አለ በአባት በእናት የሚገባ ትልቅ ሰይጣን አለ በተቃላላው በቤተሰብ የሚገባ ትዳር ላፈርስ የሚመጣ ትልቅ ሰይጣን አለ በጣም የሚገርም ነው በመሰማው በማየው even በዙሪያዬ ባለው ነገር በማየው ነገር ሳስቦ በጣም የሚገርም ሁሉም ሰው በማያገባው ገብቶ ጣልቃ እየገባ የሰውን ትዳር የሰውን ሰላም ስንቱን እያፈረሱ ነገ ጧት እኮ እነዚህ ሰው እኮ ከነሱ ጋር አይኖርም እኮ በቃ የሰውን ትዳር አፍርሰው በጥብጠው ከዛ በኋላ ምንድነው የሚሉት ዞር ብለው ነው የሚሉት እኮ በጣም የሚገርም እኮ ነው አሁን እቺ የድፍረታ ድፍረት እኔ ምን እንደምለው ራሱ ቃላቶች እንትን ያሉኝ የልጄ ባለቤት ደፈረኝ ብላ ትዳራቸው ለማፍረስ
ትዳራቸውን ልትበጠብጥ ምን አይነት ሴራ አድርጋ እንደመጣች አያችሁት? ምን አይነት ሴጣን እናት ነች። ግን ሴጣን በሷ ውስጥ ገብቶ የነዚህ ምስኪን ልጆች በጣም ደስ የሚሉ ልጆች መልካም ደስ የሚሉ ልጆች በወለዱ ልጆች የነሱን ትዳር ለማፍረስ ምንድናለች? ደፈረኝ ብላ መጣች። በጣም ያሳዝን ነው። ምንድነው የምታገኘው? ለነዚህ ልጆች ወጣቶች ናቸው፣ በሰላም እየኖሩ ናቸው፣ ልጆች ወልደዋል፣ በፍቅር እየኖሩ ናቸው፣ ተሳስበው እየኖሩ ናቸው። ምንድነው ይህን ያክል ጉዞ የነሱን ትዳር ለመበጥበጥ ይህን ያክል ጉዞ ለምን አስከዳችሁ? ጎዝ አረ ፈሪሃ እግዚአብሔርን እንወቅ እባካችሁ። እኔ ለነዚህ ልጆች መናገር የምፈልገው በመጀመሪያ ጊዜ እግዚአብሔር አይለያችሁ፣ እግዚአብሔር ኃይልና ብርታት ይስጣችሁ እንጂ የመጣባችሁ ነገር ቀላል ነገር አይደለም። ትዳራችሁ ሊያፈርስ እርስ በርሳችሁ ሊያባላ የመጣ ትልቅ ሰይጣን አለ። እግዚአብሔር ከእናንተ ጋር ይሁን። በዚህ ነገር ሰምታችሁ እንድትረበሹ እንድትጨናነቁ የለባችሁም። መነጋገር ካለባችሁ ማንንም ሰው ሳታስገቡ ሁለታችሁ ተቀምጣችሁ በሰላም ተነጋገሩ። ከዛ ውጪ ግን እባካችሁ ትዳራችሁን ሊያፈርስ የመጣ ሰይጣን አለ። ይሄ ልጅ ብዙ ነገር አድርጎኛል። ተናግሮ አሁን ምን ይሉታል? አልተናገረም። ቀላል ተናግሮኛል እንዴ? ቀላል በጓደኞቹ አሰድቦኛል እንዴ? ቀላል እናት እንደሌላት ገንፎ ይዞ ከእናቱ ጋር እሱ እናቱን እያወራ እኔ ግን እናት ልጄ ጋር እንዳላወራ በቪዲዮ ሰርቶ ማም ገንፎ ቂቤው እንዴት ነው የሚነጠረው? እናቴ እተመትንልሻለሁ አንቺ ብስብስ ሸርሙጣ ዘር በሙሉ ያ እንደዚህ ያዋረደኝን እኔ አማች ብዬ ማለው የልጆች አባቴን ብዬ አላለው። ባገኘው እኔ በአሁኑ ሰዓት አይዶን ነው። ለዛ ነው ትናንትና ጀምሮ እንዲቀጥል ለምን ገባሽ? አንድ እናት ከተቀየመች ተቀየመች። ስለዚህ ለዚህ ነው እኔ አትናገር እናትየውም ሲል ልጄን ወሰደብኝ። ከበፊት ጀምሮ የሚወራው ወሬ ልጄን ወሰደብኝ፣ ልጄን መልስልኝ እየተባልኩ ነበር ስሰደብ የነበረውና ዓለም ላይ የሌለ ነገር አርጋ እንደዚህ ደረጃ ደርሳ ቤተሰብ አልፎ እስከ መሳደብ ደርሶ 7 ዓመቱ ሙሉ ያለማቋረጥ በየጊዜው እየመጣች እየተሳደበች አንዳንዴ ስታስቡት ምንድነው ዓላማዋ? በቃ ብር ለመስራት ከሆነ ላይቭ ላይ ቁጭ ብላ ብር እየሰራች ነው። በሌላም ነገር መስራት ትችላለች። ግን እዚህ ጋር በቃሽ፣ ከዚህ በኋላ ልልሽ ነው የመጣሁት። ከዚህ በኋላ ይበቃሻል። የሰው ልጅ ይታገሳል። ካሁን ይሻልሻል ተብሎ ታገስኩሽ። ከዚህ በላይ ግን መታገስ ስለማልችል ይሄ ነው ያለው ነገር። በዛሬው ቪዲዮ ልነግራችሁ የፈለኩት ይሄንን ነው። የእሷን አመለካከት እዛው ራሷ ጋር ሌላም በተጨማሪ በብዛት በቃ እኔ እሱን አልፈልገውም፣ እኔ አልወደውም፣ እሱን ለልጄ እንዲሆን አልፈልግም፣ ለልጄ አይመጥናትም፣ ለልጄ እንደዚህ ነው፣ እሷ የተማረች ናት፣ እሱ እንደዚህ ነው፣ እሱ ምንም አይገባውም፣ እሱ ዝም ብሎ ነው። እኔ ያገባሁት ሳምሪን ነው እንጂ እሷን አይደለም፣ አንቺን አይደለም ያገባሁት። ስለዚህ እባክሽ ተይን። ከዚህ በኋላ 10 ጊዜ እየመጣሽ ባጨቀጭቄን ደስ ይለናል። ሳምሪም ከፈለግሽ ከእሷ ጋር መገናኘት ትችላለች፣ ከፈለገች እሷም ታገኘሻለች እንጂ እኔ አይደለም ከአንቺ ልጅሽን የወሰድኩብሽ። ገባሽ? እሷ ናት የመጣችው። ስለዚህ በልጅሽ ምክንያት እየመጣሽ ከዚህ በኋላ ስሜን እንዳታነሺ። ህግ ያለበት ሀገር እየኖርን ስለሆነ ህግ ያለበት ሀገር ስለምንኖር ብትጠነቀቂ ይሻልሻል። አሁንም በድጋሚ አስጠነቅቅሻለሁ። የእኔ መልእክት ይሄን ይመስላል። እናንተም ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ያለው ነገር ይሄ ነው። በእኔ በበኩሌ ከዚህ በኋላ አንድ ቪዲዮ ተመልሼ ወጥቼ አልሰራም። ይሄ የመጨረሻዬ ነው። አሁንም እንደ ማስጠንቀቂያ ነው እየሰጠው ያለሁት። የመጨረሻ ሀሳቤን ተናግሬያለሁ። ከዚህ በኋላ ያለው ያንቺ ራስሽ በምትወጪው ተወጪው፣ እኔም የራሴን በመወጣው እወጣዋለሁ። በአጠቃላይ ሀሳቤ ይሄን ይመስላል። ይሄንን ቪዲዮ እውነት ለመናገር እኔ እንደዚህ እየወጣ ይሄ ማውራት፣ መሰዳደብ፣ ይሄ መነጋገር
በተፈጥሮ ያልወድም እንደዚህ ነገር። በቃ ህይወት ይኖራለሁ። አንድ ነገር ተፈጠረ በቃ ወደዛ ጥየው ወደ ጎን ረስቸው ነው ህይወቴን እዚህ ጋር የምኖረው እና ይህንን ቪዲዮ ራሱ ስሰራ ተገድጄ በቃ ሳልፈልግ ነው እየሰሩ ያለሁት። ገባችሁ? ሁኔታው እያስገደደኝ ስለሆነ። ለምን የሰው ልጅ ታግሳችሁት ምንም ማይቀየር ከሆነ የሰው ልጅ ታግሳችሁት ምንም ማያውቁም ከሆነ ዝም ስትሉ ጭራሽ የፈራችሁት አድርጎ የሚቆጥር ከሆነ ይሄ በጣም አላ የመጨረሻ ደረጃ ስለደረሰብኝ ነው ወጥቼ ራሱ እያወራሁ ያለሁት እና እኔ ጋር ያለው ነገር ይሄ ነው። የኔን ሀሳብና የኔን ውሳኔ ተናገር ያለው ሚዲያ ላይም ሁሉ ነገር ስለወጣ ነው አሁን ይሄንንም ለእናንተ እየነገርኳችሁ ያለሁት። በእኔ በኩል ያለውን ይሄን ይመስላል። እናንተም ሀሳብ አስተያየታችሁን በኮሜንት ሀሳባችሁን ለእኔ ማሳወቅ ትችላላችሁ። የዛሬ የነበረን ቪዲዮ ይሄን ይመስላል። እንግዲህ በራሳችን ቪዲዮ በቀጣይ እስከምንገናኝ ድረስ እንግዲህ እንወዳችኋለን። ይመቻችሁ።